እኛም ማንሰማቸው ይመስላችኋል ይላል አላህ ሱብሓነሁ ወተዓላ። በላ ወሩሱሉና ተውትና እኔ ጌታችሁ መላእክቶቼ እንኳን አሉ አጠገባቸው ሆኖ የሚናገሩትና የሚሰሩትን የሚጽፉ አሉ እያለ ነው አላህ ሱብሓነሁ ወተዓላ። አሁን ሁላችንም ማጭበርበር እንችላለን፣ ማምታታት እንችላለን። የተፈለገው መጀመሪያውን ነገር ውድድር፣ በዲን ውድድር የለም እኮ ግን እኛ ስህተት ነው ብለን ያመንበት ሸሪዓ ያልፈቀደው ነገር ሽርክያት አለበት የምንለው ቢድዕያት አለው የምንለው ነገር በዚህ አጋጣሚ ከተገናኘንና ከተማማርን ብሎ ነው ወይ እነሱ ያስተካክሉን። የሞቱትን መጣራት የሚቻል ከሆነ ነብዩ ሰለላሁ ዐለይሂ ወሰለም ያልሰሩትን ስራ ኸይር ነው ብለን መስራት የምንችል ከሆነ መረጃ ይስጡንና እንስራ ነው። አይ አይቻልም የሚባል ከሆነ ይቁም ነው። እኛ የምናውቀው ቁርአን ላይ ኢን ተድዑሁም ላ የስመዑ ዱዓአኩም ነው የሚለው። የፈለገ አይነት ይሁኑ ሩቅ ያሉ ፍጥረታቶችን ብትጠሯቸው ጥሪያችሁን አይሰሙም ነው የሚለው አላህ ሱብሓነሁ ወተዓላ። ወለው ሰሚዑ ፈረደን እንበልና ቢሰሙ እንኳን ይላል መስተጃቡ ለኩም መልስ አይሰጧቸውም። ስለዚህ ጌታችን አላህ ሱብሓነሁ ወተዓላ ነው ያሰብራል። የሞቱትን መጣራት አይሰሙም እያለ ነው አላህ ሱብሓነሁ ወተዓላ። ይህንን ነገር እያለ ነውና እስኪ ይሰማሉ ያያሉ የሚል መረጃ ያላቸው ከሆነ ይንገሩንና እኛ ምንስተካከል ችግር የለውም። ግን ከቁርአንና ከሱና የራቀ ነገር ይዘው መጥተው ይሄ እስልምና ነው ብለው እንዲሄዱ አንፈልግም። የራሳቸው አካሄድ እኮ ከሄዱ ችግር የለም። በኢስላም ስም በነብዩ ስም በቁርአን ስም የሚደረገው ግን ቦታ አንሰጥም ነው። እኛም ነገ አላህ ሱብሓነሁ ወተዓላ ፊት እንጠየቃለን። ምክንያቱም እውቀት ያላቸው ሰዎች እያዩ እየሰሙ ዝም ያሉ ከሆነ የውመል ቂያማ አላህ ይረግማቸዋል ነው የሚለው እኮ። ኢነል ለዚነ የክቱሙነ ማ አንዘልና ሚነል በይናት ይላል አላህ። እነዚያ ግልጽ በሆነ ማብራሪያ ባለው ያወረድነውን ቁርአን ያፈኑት የሆነ ከሆነ ይላል አላህ። ኢነል ለዚነ የክቱሙነ ማ አንዘልና ሚነል በይናት ወልሁዳ ግልጽ የሆነ ማብራሪያ ሰጥተናቸው ሲያበቃ ዝም ያሉ ከሆነ ያው ለመልክ እንግዲህ ቁርአን ነው ይሄ። ኢነል ለዚነ የክቱሙነ ማ አንዘልና ሚነል በይናት ወልሁዳ ሚን ባዕድ ማ በየናሁ ሊናስ ፊል ኪታብ በቁርአን ላይ ግልጽ የሆነ ማብራሪያ ከሰጠን በኋላ ይህንን እያወቁማ ዝም የሚሉ ከሆነ ኡላኢክ እነዛኮ የልዐኑሁሙላህ ይላል አላሁ ሱብሓነሁ ወተዓላ ይረግማቸዋል። አላህ ከረገመን ወዴት ነው የምንሄደው? የት ይኬዳል ያ ጀማዓ? አላሁ ሱብሓነሁ ወተዓላ ከረገመን እኮ መዳኛ የለው። ስለዚህ ዱንያ ላይ መሰደቡ፣ መዘለፉ፣ መወቀሱ፣ ካፊር መባሉ፣ ሙልሂድ መባሉን መርጠናል። ይሄ ምርጫችን ነው። እኛ አላህ አይቆጣብን እንጂ እኛ ሰዎቹ ሰደቡን፣ ዘለፉን፣ ወቀሱን በምናምን አድርገው ከሀገር አባረሩን፣ ሊገድሉን ይጥሩ፣ ይሄ ሁሉ የተደረገ ነው። ችግር የለውም። ስለዚህ አሁንም እያልን ያለ ነው ምንድነው የሚመጡት ያሉ ስንኞች ከኢስላም ጋር የሚያጣሉ ናቸው። ሐራም ከመሆኑ ጋር ሌላው ሐራም ከመሆኑ ጋር ተጨማሪ ፍጥረታቶች የሚጠሩበት ቃላቶች አሉ። ነብዩ ሰለላሁ ዐለይሂ ወሰለም እኔን ጥሩኝ አላሉም። ወኢዛ ሰአልተ ፈስዐሊላህ ወኢዛ ሰአልተ ፈስዐሊላህ ወኢዛ እስተዐንተ ፈስተዒን ቢላህ የለመንክ ከሆነ ጌታህን አላህ ሱብሓነሁ ወተዓላ ተጣራ። መታገዝና መረዳት የፈለክ ከሆነ በጌታ ታገዝ የሚል ነብዩ ሰለላሁ ዐለይሂ ወሰለም አስተምረዋል። ጌታችን ሩቅ ነው እንዳንል ቅርብ ነው። ቁርአኑ የሚለው ያለው ይሄው ነው። ወኢዛ ሰአለከ ዒባዲ ዐኒ ፈኢኒ ቀሪብ ኡጂቡ ደዕወተ ዳዒ ኢዛ ደዓን እያለ ነው አላህ ሱብሓነሁ ወተዓላ። ወቃለ ረቡኩም እድዑኒ አስተጅብ ለኩም መሻይኾች ካልጠራን ለመሻይኾች ካልተዋደቅን የሚሉት ያሉ ከየት ነው መረጃው? ያልን እኮ ነው። አላህ ሱብሓነሁ ወተዓላ ሸኾቼን ነው የሚከተለው፣ አለቆቼን ነው የሚከተለው፣ አላፊዎቼን ነው የሚከተለው የሚሉት ያሉ ሰዎች የውመል ቂያማ አላህ ሱብሓነሁ ወተዓላ በእሳት ፊታቸው ይለበልባቸዋል እያለ እኮ ነው ቁርአን። የውመ ቱቀለቡ ውጁሁሁም ፊናር የቁሉነ ያ ለይተና አጣዕና አላህ ወአጣዕና ረሱላ ወቃሉ ረበና ኢና አጣዕና سادتنا وكبراءنا فأضلون السبيل ربنا آتهم ضعفين من العذاب والعنهم لعنا كبيرا. من رقاقمنا يوم القيامة من مرانيا يلو شيخوቻችን ነው የተከተልነው፣ አላፊዎቻችን ነው የተከተልነው፣ ሰይሮቻችን ነው የተከተልነው የሚሉ ሰዎች ተያይዘው ጀሃነም ይገባታል እንጂ መዳኛ የላቸውም እያለ ነው አላህ። የውመል ቂያማ ፊታቸው በእሳት ልክ እንዳሮስቶ በሚጠበሱበት ጊዜ ተኽሪፍ ሆነው ይሄንን ቃል ይናገራሉ እያለ ነው። ረበና ኢና አጣዕና ሳደተና ወኩበራአና አላፊዎቻችን፣ አለቆቻችን፣ ሸኾቻችን ተከትለናል፣ እነሱ ናቸው ያጠመሙን ይላሉ እያለ ነው አላህ ሱብሓነሁ ወተዓላ። ከዛ በኋላ እንደማይድኑ ስለሚያውቁ ምን ያደርጋሉ? ይረግሟቸዋል። ሸኾቻቸውን መራገም ይራገማሉ። ረበና አቲሂም ضዕፈይን ሚነል ዐዛብ
ለኛ ያገባህንን እሳት ድርብርብ የሆነውን በእነሱ ላይ አውርድ እያሉ ይራገማሉ ይላል። እኛ ሸኾች አይደለም የምንከተለው ያኺ፣ እኛ የምንከተለው ቁርአን ነው። እኛ የምንከተለው ሱና ነው። ማንም ሸኽ ይምጣ ሊመራን ከፈለገ ቁርአንና ሐዲስ ይዞ ነው። ካልሆነ እኔ ሸኽ ነኝ እኔ ተመጠምኩ ቦታ የለንም እኛ። አላህ ሱብሓነሁ ወተዓላ ወተቢዕ ማ ኡንዚለ ኢለይከ ሚን ረቢክ ነው ያለው። ከጌታ ወተወረደው ቁርአን ተከተል ነው እንጂ ያለው ሸኽ ፉላን ሸኽ አላን ተከተል አላለንም። ከየት ነው ያመጡት? እኛ አዲሱ ጄኔሬሽን እንዳይፈስድብን ነው እንጂ እኛማ አውቀነዋል፣ አልፈነዋል እኮ ብዙ ዘመን ፊትናም፣ ብዙ ችግሮች፣ ብዙ መከራዎችም አይተናል። ተደብድበናል፣ ከሀገር ተባረናል፣ ብዙ ስም ተሰጥቶናል። ችግር የለውም። የሞቱትም ሞተዋል፣ የተሰባበሩትም ተሰባብረዋል። ያንን ለማምጣት ነው የሁላ ትግል የሚደረገው። ያንን ነው እየተሰራ ያለው። ሙስሊሙ ህብረተሰብ ሺባ ለማድረግ ነው። ሴቶቹ እያጨበጨቡ ምን እያሉ በወንድ ጋር መካከል ተገብተው ጭምልቅልቅ ያለ ስራ፣ አላህን የሚያስቆጣ ስራ እንዲሰሩ ለሱ ስሜታቸው እንጂ ለነሱ እያሰቡ አይደለም። ሚስ እህትን ልጅህን እንዴት አድርገህ ነው በዚህ አደባባይ ላይ አውጥተህ እንድትጨፍር የምታደርገው? ይሄ ኢስላም የሚፈቅደው ነው? የታለ ቂራ? ቂራ የለም እኮ። ነብዩ ሰለላሁ ዐለይሂ ወሰለም አደዩሱ ላይ ይድኹል ጀና እያሉ እኮ ነው። ደዩስ ጀነት አይገባም አሉ። ማን ነው ደዩስ ሲባሉ? ሚስቱ አደባባይ ላይ ራቆቷ እየሄደች ልጁ እንደዚሁም እየወጣች ቤተሰቦቹ ሴት ቤተሰቦቹ ብልግና ላይ እየሄዱ እያየ ዝም ብሎ የሚመለከታቸው ነው። ራቆቷ እየወጣች ሂዳ እየጨፈረች እያየ ኢማን አለው ይባላል? ሐቂቃ ሚስቱን አደባባይ ላይ ይዘው የወጣ ሰው ኢማን አለው ይባላል? እንዴት አድርገህ ነው ሚስትን ሶሻል ሚዲያ ላይ አውጥተህ እንደ ፍላጎት የምትጋልበው? ይሄ እስልምና ነው? ከኢማን ነው ይሄ? ስለዚህ እኛ ተጨመላልቀናልና ሌሎቹም ይጨመላለቁ ነው። እኛ ደግሞ እህቶቻችን፣ ሴት እህቶቻችን አላህ ፈርተው ጌታቸውን ታዘው ጀነት እንዲገቡ ነው። ጀነት መግቢያ ሴቶች 4 ነው። ነብዩ ሰለላሁ ዐለይሂ ወሰለም እንደገለጹት ከባድ ነገር የለውም። ሰለላሁ ዐለይሂ ወሰለም المرأة إذا خمسها وصامتها في أطبرها ادخلي بأبواب الجنة شئتي نو تفعلوا النبي صلى الله عليه وسلم قال له كونك رمضان ميمتا رمضان وان سرعات يصوموش كونك ባለቤቷ አላል ባለቤቷ አላህ በፈቀደው መሰረት መርሐባ ብላ ሰምጣዓት ለባሏን የታዘዘች ከሆነች አስዋን ከአጅነቢ ያራቀች ከሆነች አጅነቢ ላይ ነው ጨፍሪ ሚላት አይደለም እኮ ራስዋን ጠብቃ ከባለቤቷ ሌላ ማንም ሊጠጋት የማትችል ሆና ያለፈች ከሆነች 8ቱ ጀነት ከፈትላትና መርጠሽ ግቢ ትባላለች ነው ያሉት ነብዩ ሰለላሁ ዐለይሂ ወሰለም። ይሄንን ነው እኮ ሊቀሟቸው የሚፈልጉት። ይሄንን መች መከሯቸው? አምረሽ አግጠሽ እኛን ካላዝናናሽ ለኛ ካላስደሰች የኛ መጨፈሪያ ካላደረግሽ ያሏት እኮ ነው። ለምንድን ነው እህቶቻችን ራቆታቸው እንዲወጡ የምናደርገው? ከዛም አልፎ ደግሞ አሁን የሚሉት ያሉ ገንዘብ አምጪ። ለምን ለጀሪማ ነው ገንዘብ የምትሰጠው? ለሐራም ሰጥተዋል እኮ። ሚድል ኢስት ላይ ያሉ በተለይ አረብ ሀገር ያሉ ሴት እህቶቻችን ያረዱት ሰው የለም። ለራሳቸው ትተው ማት ህዝብ ነው የሚረዱት። እያየን እየሰማን ነው። ግን እኛ አሁን የሚያደርጉትን አላህ ዘንድ ጥቅም የሚያገኙበት ከጌታቸው የሚያተርፉበት ጀነት የሚያስገባቸው ነው እንጂ ምን መክራቸው አትስጡ አንልም። እኛ በቡኽላ እናዛቸው። ግን ማውጣት ያለባቸውን ቦታ ሊያወጡ ይገባል። በአላህና በረሱል የሚቀለድበት ቦታ ላይ አይሰጥም። ኢተኸዙ ዲነሁም ለህወን ወለዒባ እያለ ነው እኮ አላህ። ዲናቸው መጫወቻና መቀለጃ አድርገው ያዙት እያለ ነው አላህ። ጭብጨባ እኮ ጭብጨባና ዝላ የሙሽሪኮች መካ ላይ ሙሽሪኮች ሰሩት የነበረ እኮ ነው። የኛ አይደለም የሙስሊሞቹ። ስለዚህ እነሱ ሙሽሪኮቹ ቡካ እና ጭብጨባ ነበር ዒባዳ ሲያደርጉ መካ እያጨበጨቡ ነበር የሚያደርጉት። ይሄ እነሱን ሱና ነው እንደምንከተለው እኛ። ስለዚህ አሁን እያልን ያለነው እኛ ሐቂቃ እንደገና ነሺዳ የሚሉትን ነገር እንዳለ ይጠበቅና ሽዕር ነው የተፈቀደው በእስልምና። ሽዕር ደግሞ ወንድ ከሆነ ግጥም ካለው ችሎታ ካለው ያምጣ። እነ ሐሳን ያመጡልሃል። ሻዕር ነብይ ሰለላሁ ዐለይሂ ወሰለም ሹዓራ የነሱን እያመጡ ነው። አሁን ሽዕር እኮ ነው ይላሉ። ሽዕር ሴት ሰብስበ መዝለል ነው ሽዕር? መጨፈር ስሜትህን መከተል ነው ሽዕር? ሽርክ ነው ሽዕር? ቢድዓ ነው ሽዕር? ይሄ ማታለያ ስራ ነው የሚሰሩት ያሉ። ስለዚህ እህቶች አሁንም እያልን ነው እናንተ የምትልኩትን ገንዘብ ጫት ሊቃምበት፣ ጭፈራ ሊሰራበት፣
ዘፍር ይደረግበት ሰው ሊጠምበት እንጂ ሊጠቅም አይደለም። ከፈለጋችሁ መርዳት የፈለጋችሁ ከሆነ ፐርሰናል ራሳችሁ የምታውቋቸው ወንድምና እህቶች የተቸገሩትን ርዱ። ወላሂ ጀነት በቀላሉ መግባት ትችላላችሁ። አጠገባችሁ ያለው ካፊር ተቸግሮ ተርቦ ተጠምቶ ተርዞ ካያችሁት ካፊር እሱን ካበላችሁ አጅራላችሁ። ቁርአን ይሄ ነው የሚለው لا ينهاكم الله عن الذين لم يقاتلوكم في الدين ولم يخرجوكم من دياركم أن تبروهم وتقسطوا إليهم إن الله يحب المقسطين إلى الله. ጌታችሁ እኮ አላህ ሱብሓነሁ ወተዓላ አይከለክላችሁም عن الذين لم يقاتلوكم في الدين በሃይማኖታችሁ የማይፋለሟችሁ ሆኑ ሰዎች ሰላምተኛ ይሆኑ። ብዙ ህብረተሰብ የራሳችን ህብረተሰብ እኮ ሀገራችን ያለው ራሱ ነን ሙስሊም የሆነውም እኮ በሰላም አብረን እየኖርን ነው ያለን። ሰላማዊ የሆነ ወገኖቻችሁ ሙስሊም እንኳን ባይሆኑ ተርበው ተጠምተው ተቸግረው ካያችኋቸው ካበላችኋቸው ካጠጣችኋቸውና ከረዳችኋቸው እኔ አልቃወምም እንዳውም አጅር ሰጣችኋለሁ እያለ ነው አላህ። ሱረቱል ሙምተሒና መቅራት ይችላል ሰው። እኛ መርዳቱ አይደለም የከለከል ነው። እኛ ቅሬታ ያደረብን አሁን ምንድነው በዲን ስም ለጭፈራ ገንዘብ ስጡኝ ምን ማለት ነው? ቸግሮኛል ካለ ወንድማችን ነው እንሰጠዋለን። ያኺ ወላሂ እንረዳዋለን። ምን ችግር አለ? ትላንትና መሐመድ ሰዒድ እኮ መንዙማ ባይ ነበር፣ ሞተ። ከሞተ በኋላ አዘን خلاص ሙስሊሙ ህብረተሰብ እንዲረዳው ተደረገ። ተረዳ ሙተዋላ ወለቱ። ይህ ሰው ግን በህይወት ያለ ይህንን ነገር አድርግ ብሎ ሙንከር የሆነውን ሸሪዓ የማይፈቅደውን ነገር ስቱዲዮ ከፍቼ ሰዎችን ላጠምነው ሲል እንዴት ነው የምንደግፈው? እሱ ብቻ አይደለም እሱን ቁጥር ስፍር የላቸዋል። ሞቱዋዎችን ሽርክ ናቸው ያሉት። ሽርክ ወላሂ ድረሱልኝ አርኝ እያለ የሚጮሁበትን ነገር እንዴት ነው የምንተባበረው? እኛ እንዴት ነው የምንረዳው? ቁርአን መቼ አትቁራል? በዚህ ድምፅ ቁርአን ቢቀራ እኮ እሱ አንደኛ መሆን ይችል ነበር። ወላሂ አንደኛ መሆን ይችል ነበር። አላህ የሰጠው ድምፅ ቀላል ድምፅ አልነበረም፣ ግን አጠቃቀሙ አልቻለበትም ወዳው። ስለዚህ እሱ ለራሱ ነው። እኛ አሁንም የምንክረው ያለ ነው ምንድነው ሰዎቹ ከነሱ ጋር መፋለም አይደለም። እኛ እንመክራለን። የመቀበል ለመቀበል የራሳቸው ጉዳይ ነው። لأن الله عز وجل يقول يا أيها الذين آمنوا عليكم أنفسكم لا يضركم من ضل إذا اهتديتم إلى الله مرجعكم جميعا فينبئكم بما كنتم تعملون إلى الله. እናንተ አምናችሁ ሰዎች እውነቱን ካስረዳችሁና ካሳወቃችኋቸው በኋላ የራሳችሁን ተግብሩ ነው። እኛ የራሳችን ነው የምንተገብረው። እነሱን የሚመስሉ እንሰጣለን እንረዳለን ካሉ ምን ለው ነገር የለም። የራሳችን ግን እኛን የሚሰሙን ቁርአንን እንከተላለን የሚሉ ሐዲስን እንከተላለን የሚሉ ሰለፍነን ምናምነው የሚሉ እህትና ወንድሞቻችን ገንዘባችሁ አታባክኑ እንላለን። አልሆነ ቦታ ላይ ያጣሉት። ከዛ በኋላ አለይኩም አንፉሰኩም አላህ ከመከራችሁ በኋላ የራሳችሁን አድርጉ። ላ يضركم አንተን እኮ የሚጎዳችሁ የለም ማለት من ضل إذا اهتديتم እናንተ ቅናቻውን ይዛችሁ ስትሄዱ እነሱ ጥመት ይዘሩ እናንተን አይጎዳችሁም። አላህ Subhanahu Wa Ta'ala إلى الله مرجعكم جميعا አሁንም እናወራው ያለ ነው። እነሱም ያወሩት ያሉ ሁላችንም ተሰብስበን ጌታችን ፊት ፍርድ ይሰጠናል። ወላሂ ተወያየንም ብለው ተደብቆ የሚያወሩት ተወያየንም ብለን ተደብቀን የምንወራውን በሙሉ ተጽፎ አላህ ፊት ይቀርባል። اقرأ كتابك كفى بنفسك اليوم عليك حسيبا اكتب ሳይቀር አይቀርም ነገ አላህ ፊት የማይቀር ነገር እኛ ያልሆነውን ነገር ለምን እናወራለን? ስለዚህ ይሄ ነገር ነውና ወንድም ጀዛከላሁ ኸይረን ቦታ ስለሰጠህን ነው መተን ለመናገር የበቃ ነው። እኛ መድረክ ባገኘንበት መድረክ የአላህ ቃልና የረሱል ቃልን ለማስተላለፍ ግዴታ ስላለብን እናስተላልፋለን። የማቃናት ጉዳይ ግን የኛ አይደለም። ነብዩ ሰለላሁ ዐለይሂ ወሰለም አጎታቸውን ማቃናት አልቻሉም። ኢብራሂም አባታቸውን ማቃናት አልቻሉም። ኑህ ልጃቸውን ማቃናት አልቻሉም። ሉጥ ሚስታቸውን ማቃናት አልቻሉም። አልሂዳያ ቢየዲላህ ዐዘ ወጀል። ማን ነው የሚቃናው ማን ነው የሚጠመው አላህ ብቻ ነው የሚያውቀው። እኛ ያለብንን መምከር ብቻ ነው። ስለዚህ ባረከላሁ ፊክ ጀዛከላሁ ኸይረን። የሆነ ሆኖ አሁን እየተባለ ያለው የነገራሉ ተሰብስበው እንደዚህ አደባባይ ላይ ነው ዓለም ያወቀው ነው። ኑና ተነጋገሩ ተብሎ ሚዲያ ተከፍቶ ሐቂቃ ይሄ ነገር ደብቃችሁ ነው ሰክራችሁብን ከማለት ቴሌፎን መደወል ይችላል የለም እንዴ? ይሁን ተዘጋሽ ኮሜንት ተዘጋ። በቴሌፎን መደወላችን በአሁን ሰዓት ቴክኖሎጂ ጣራ የደረሰበትን እንደዚህ አይነት ማምታታት አለ እንዴ በእስልምና?
እረ አላህን እንፍራ፣ አላህን እንፍራ። የሚያይ ጌታ አላህ ሱብሓነሁ አርሹ ላይ ሆኖ ከአርሽ በላይ ሆኖ ጌታችን ይቆጣጠረናል። ከአርሽ በላይ እዛው ነው ያለው እሱ ከአርሽ በላይ አላ ወርተፈዕ ነው ጌታችን አላህ ሱብሓነሁ ወተዓላ ከአርሽ በላይ ሆኖ እየተቆጣጠረው ነው። ከዓለም ውጭ ሆኖ እየተቆጣጠረን ነው። አላህ በጭራሽ ቁርአን የማያውቀው ሐዲስ የማያውቀው ሰለፎች የማያውቁትን አላህ መውጁዱን ቢላ መካን እያሉ ለሚዘፍኑበት ነው እኛ ገንዘብ ምን ከፍለው። ከእስልምና ውጭ ነው ይሄ ሁሉ ከእስልምና ውጭ ነው። እስልምና የማያውቀው ነው እያመጡብን ያሉ። ይፈላሰፋሉ፣ የራሳቸው ፍልስፍና እያመጡ ሊነግሩን አንሰማቸው። ስለዚህ ጀዛከላህ ኸይረን አንተ ያደረከው ቀላል አይደለም። ባረከላህ ፊክ። እኔ አሁን ደክሞኝ ገብቼ እንደገና ሱብሃንአላህ አጋጣሚ ስትል ምን ለማሰማት ያው አንተ የምታስተላልፈው መልእክት እየሰማ ነው በነገራችን ላይ እና እንግዲህ ይምጣና ጥያቄ ካለው እንጠይቅ እያልክ ነው አንተ ምሳስ። እንግዲህ መልእክቱ በደንብ ተረድቶታል። እዚህ መጥቶ እኛም እንግዲህ ከፈለገ ቁርአንም እንድንቀራ ከፈለገ ቀርተን ከዛ በኋላ ጥያቄዎቻችን እንዳንቀር ይሄ ነገር በደንብ ተገብቷል። እሱ ግን አላማው እኔ ጋር እዚህ 4-5 ሺህ ሰው ቁጭ ብሎ እሱ ጋር ገብቼ እሱ ጋር ያሉት እሱ ደግሞ ማለት እነሱ ሰይዲ መሻይኾቼ ምናምን የሚሉ ሰብስቧቸዋል። ቤት ውስጥ ሰብስቦ ነው ያስቀመጣቸው መልእክታቸውን እንዲያስተላልፉና እኛ እንዲህ ነው እንዲህ ብሎ ሊያስተላልፉ ነው። ይሄው ስሙት እዚህ ጋር ያለውን ማለት ነው። ሀሳብ ከፈለገም ማውራት ከፈለገም ሌላ ቀን ኡስታዞቹ ጠይቀው የሚሉት ነገር ይኖራል። ይህን ጠይቀው ሊሉት ይችላሉ። የት መስአላ ላይ እነሱን ጠይቁ ማውራት እንችላለን። በቃ ምንም ችግር የለም። በነፃነት ማውራት እንችላለን። ጥሩ ቆይታ እንዲኖራችሁ ከኡስታዝ ወኪል ጋር ልተዋችሁ ይሻላል። በዩቲዩብ ጀሞች ስማ ኡስታዝ ሰላም አለይኩም ወራህመቱላህ እንዴት ናችሁ? ወአለይኩም ሰላም ወራህመቱላህ በረካቱ። ቲክቶክ ተከታታዮች እንዲሁም ዩቲዩብ ተከታታዮች በሙሉ እንግዲህ አንድ ነገር ነው ማለት ነው የምፈልገው። እሱ ምንድን ነው? መጀመሪያ ይህ የነሺዳ ወይ ደግሞ የቁርአን ስቱዲዮ ይገንባ ሲባል ለምን ሰው እንደዚህ እንዳልፈለገው አላውቅም። እኔ አሁን መጥራት አልፈልግም። ብቻ አንዳንድ ሰዎች እንዲህ እያሉ ያሉት መጀመሪያ እኛና የነሱ ልዩነት የአቂዳ ልዩነት ከሆነ ችግራችን ነሺዳው ላይ አይደለም ማለት ነው። ያ ሰው የኛን አቂዳ አልተቀበለም ማለት የኛን አስተሳሰብ አይቀበልም ማለት ነው። የኛን አስተሳሰብ አይቀበልም ማለት ደግሞ ዋናው አስሉ አቂዳ ስለሆነ አቂዳውን የኛን ሀሳብ ያልተቀበለ ሰው ግዴታ ነሺዳውን መቀበል ስላለበት መጡ ነሺዳውን ሐዲሱ ዲናው ብንለው እሱ የኛን አቂዳ ሰማ አይደል ኡስታዝ? እነሱ በቃ ይሄን ነበር የፈለጉት። ይሄን እዛ ቦታ ነው ሄጄ ይሄን መልእክት ለእኔ ሊያስተላልፉልኝና ማህበረሰቡ እንዲሰማ ነበር የተቀጣጠር ነው። ግን እዚህ ነው እኔ ጋር እንዲመጣ ነው። አየህ ኡስታዝ? እሱ ግን እኔ ብቻዬን ነው የጠበኩት። እዚህ ብቻዬን ነው ላናገር የፈለኩት። እሱ ግን ያው ይሄ ሁሉ ሰው ሰብስቦ እንግዲህ ይሄ ሁሉ ሰው ሰብስቦ እዛ እየጠበቀኝ ነበር። ለምን እነሱ የራሳቸውን መልእክት ሊያስተላልፉ አላማቸውን እንዲያሳኩ የፈለገ የራሳቸውን ፈትዋ ሊሰጡበት ይሄ ነገር በዲን ይፈቀዳል እንደዚህ ሐዲስ ላይ እንደዚህ የራሳቸውን ነገር ሊናገሩ ፈልገው ነው። ገባህ ኡስታዝ? ይሄ ነበር አላማቸው። ተረዳችሁ? ያለ ቤተሰብ ቢፈልግ ኖሮ እኮ ሀቅ ላይ ቢኖር እኔም እኮ ቢዋለሁ መሻይኾችን እነዚህ ሰይድ የምትላቸውን ይዛችሁ ይምጣ በአደብ እንወያይ ነበር። ኡስታዞች አሉ፣ ጥያቄ ያቀርባሉ፣ ኡስታዞች ይመልሳሉ፣ እኛ መድረኩን እንመራለን። ግን አልመጣም። እነሱ ያሰቡት ሌላ ነው። እኔም እኮ እችላለሁ እዚህ ኡስታዞች መሻይኾች አስምጥቼ እሱን ላይ ጥሪውን አቀርብላችሁ። አሁንም እነሱ ናም ተፈضل ሙራዲ ችግር የለውም። አሁን እሺ አሁንም ቢሆን እነሱ ወንድሞቻችን ስለሆኑ አሁን ወንድሞቻችን ናቸው። እኛ ወላሂ አንከፍራቸውም። እነሱ የፈለገ ነገር ቢሉን እኛ አንከፍራቸውም። እኛ እነሱ ሙስሊሞች ናቸው ነው የምንለው። ሐታ ቁርአንን ሐዲስን እየካለፉ እንኳን ሰለፎች አይከፍሩም ነበረ ወንድሞቻቸው። ስለዚህ አሁንም ቢሆን ምንም የምንላቸው ነገር የለም። ነቢዩ ሰለላሁ ዐለይሂ ወሰለም መን ኢስተቅበለ ቂብለተና ይህንን ነው የሚያስተምሩት። ወሰለ ሰላተና ወአከለ ዘቢሐተና ፈዛሊከ ሙስሊም ነው የሚሉት። ወደ ቂብላው ዙሮ የሰገደ ሱብሃንአላህ። ይህን እስልምና ይህን ነው የሚያስተምሩት። መን ኢስተቅበለ ቂብለተና
ወሰለ ሰላተና እኛ የምንሰግደው አይነት ሰላት የሰገደ ከሆነ ወአከለ ዘቢሐተና ያረድነውን የሚበላ ከሆነ ፈዛሊከ ሙስሊም ነው ብለዋል። እኛ ውስጥ አንገባም አንመራመርም። ግን ዛሂሩ የምናየው ከሸሪዓ ከቁርአን ከሐዲስ የሚጋጭ ነገራቶች ግን አይሆንም እንላለን። አሁን እኮ መጀመሪያ ጊዜያችን አይደለም። አገርም እያለን እኮ በየመስጊዱ ጭቅጭቅ ነበረ። አዲስ ነገር አይደለም እኮ ይሄ ከበፊቱ የቆየ ነው። ሼኽ ወሌ ረሕመቱላህ ዐለይህ እያሉ ከሳቸው እኔ የሳቸው ደረሳ ነኝ። ከሳቸው ተለይቼ አላውቅም። ሼኽ ዑመር እዛ ያስተምራሉ፣ ሼኽ ወሌ እዚህ ያስተምራሉ፣ ሼኽ መሐመድ ሐሰን ፈድሉ እዚህ ያስተምራሉ፣ ሼኽ መሐመድ ሰቢይ እዛ ያስተምራሉ። አብረን የዛሬ 32 ዓመት ከሼኽ ዑመር እድሪስ ጋር ግጭት ነበረን። ከኔ ጋር እንኳን ሁልጊዜ ጭቅጭቅ ነበረን። የነበረ ነው። አዲስ ነገር አይደለም። እኛ እያልን ያለ ነው ምንድነው? በኢስላም ስም የሚዘረጋ ነገር የለም። ቁርአን የሌለበት ጉዳይ ሐዲስ የሌለበትና ሰለፎች የማያውቁት ሰሃባዎች የማያውቁት ነገር አሁን ዲን አድርገው ሊያመጡት ሲሞክሩ አንቀበልም ነው። ሊሆን አይችልም። በሰለፎች ጊዜ ዲን ያልነበረው አሁን ዲን መሆን አይችልም። ይሄ ነው ልዩነታችንና ለማንኛውም ሙስሊሙ ህብረተሰብ ሊያውቅ ይገባል። እኛ ወንድማችን ጥሩ ድምጽ አለው። ሙዓዝ በጣም ጥሩ ድምጽ አለው። እኔ አጋጣሚ ሆኖ ተቅዋ መስጂድ ትምህርት አስተምሬ ስወጣ ተቅዋ መስጂድ አጠገብ ቡኻሪ የሚባል ልብስ ቤት አለ። እዛ ቦታ ገብቼ የኔ ተማሪዎች ናቸው እዛ አካባቢ ያሉትና ቆሜ እንትን ስል ኡስታዝ አታውቀውም እንደ ይሄን ሰውዬ አሉኝ። ዞር ብዬ አየሁትና ወላሂ አላውቀውም ማን ነው ስላቸው ይሄ እኮ ሙዓዝ ነው አሉኝ። ሙዓዝ ማን ነው ስላቸው ሙዓዝ ሐቢብ ይሄ ናሽዳ የሚለው አሉኝ። ሰላሙ አለይኩም አልኩት። ሰላም አልኩትና ያ አኺ አንተ ነህ እንደ ሙነሺዶ አልኩት። አዎ አለኝ። ወላሂ የሰጠህ ድምጽ እኮ አላህ ሱብሓነሁ ወተዓላ ምርጥ ድምጽ ነው። በዚህ ቁርአን ብትቀራበት ወላሂ እንዴት ያምርብህ ነበረ። ቁርአን በዚህ ድምጽ ብትቀራ እኮ አፋችን ከፍተን ነበር የምንሰማው። ባረከላሁ ፊክ ወንድሜ ኢንሻአላህ ቁርአን ለመቅራት ሞክር አልኩት። አይ ኡስታዝ እኔ ቁርአንም እኮ ቀራለሁ አለኝ። ባረከላሁ ፊክ ለማንኛውም ግን ኃይልህና ዝንባሌ ወደ ቁርአን አድርገው ብዬ ሄድኩኝ። አንድ ደቂቃ ለ3 ደቂቃ ለ5 ደቂቃ ተገናኝተናል ልጁ ጋር እና ምንድነው ሐቂቀተን አሁን እያልን ያለ ነው እኛ እነሱ ቢቀሩ ቁርአን ቢቀራ ህፃን ልጅ ነው ይሄ ልጅ ትንሽ ልጅ ነው። ቁርአን ቢቀራ አንደኛ ከአላህ ጋር ያለው اقرأوا القرآن لأن القرآن يأتي يوم القيامة شفيعا لأصحابه ቁርአን ቅሩ ቁርአን እኮ يوم القيامة ከጌታችሁ ጋር ያስታርቃችኋል ወደ ጀነት ይመራችኋል ብለዋል እኮ ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ ቁርአን ይቅሩ ነው እያልን ያለ ነው። እኛ ግጥም እናቀርባለን ካሉ በዚህ ድምጻቸው ግጥም ካቀረቡ ችግር የለብንም። ጭብጨባና ጭፈራ ሴቶች ጨምረው ግን እስልምናን ማፍሰድ ነው፣ በዲን ማላገጥ ነው፣ በዲን መጫወት ነው። አንደኛ ይሄ ነው። ሁለተኛ ደግሞ ስንኞቹ ሊያውቁት ይገባል። የሚናገሯቸው ቃላቶች ሽርክና ቢድዓ ያለባቸው ናቸው። ነብዩ ያላስተማሩት ነብዩ ያስጠነቀቁትን ጉዳይ እያመጡ ነው። ሌላ ነገር እኮ አይደለም እያልን ያለ ነው እኛ። እነሱም ይሰግዳሉ አብረውን እኛም አብረናቸው እንሰግዳለን። ምንም ያልናቸው አይደለም። 30 ምናምን ዓመት አብረናቸው ኑሮናል እኮ አሁንም አብረን እየኖርን። ስለዚህ በአላህ ይሁንባችሁ ወንድምና እህቶች ባረከላሁ ፊኩም። እኛ ፐርሰናል ችግር የለብንም። እገሌ ጸብ የለብንም። ግን በአመለካከት ልዩነት ካለ የሚያሳርቀን ቁርአን ነው፣ የሚያሳርቀን ሐዲስ ነው። ወደ ቁርአን እንመለስ፣ ወደ ሐዲስ እንመለስ። ይህ ደግሞ ሰለፎች በተረዱት ነው። እኛ በተረዳነው ከሆነ አረብኛ ቃለሁ እያለ አሁን ናሁና ሰርፍ ቀርቻለሁ እያለ የሚያምታታ አይነት የሆነ ከሆነ አደጋ ላይ ይጥለናል። ስለዚህ ምንድነው ሰለፎች በምን ተረድተውታል? ያንን ሐዲስ እንዴት ነው የተረዱት? ይህ ቁርአን እንዴት ነው የተረዱት? እያልን ከሆነ ነጃ እንወጣለን። ሁላችንም ተስማምተን ተሰባስበን ወደ አንድ መስመር መምጣት እንችላለን። ካልሆነ ግን እያየን እየሰማን ሙንከር ማንል ከሆነ ደግሞ አላህ ፊት ተጠያቂዎች ነን። ምክንያቱም ነብዩ ሰለላሁ ዐለይሂ ወሰለም አምሩን ቢልማዕሩፍ ነህይ ዐኒል ሙንከር ማናደርግ ከሆነ አላህ ፊት ያስጠይቀናል። ቁርአን ምን ይላል? ሉዒነ الذين كفروا من بني اسرائيل ይላል። አላህ ሱብሓነሁ ወተዓላ ሉዒነ الذين كفروا ያለን ነው። እነዛ ከሃዲዎች እኮ ተረገሙ አለ። ሉዒነ الذين كفروا من بني اسرائيل ከነቢይላህ ያዕቁብ ልጆች በኒ እስራኤል ማለት እነሱ ናቸው። على لسان داود وعيسى بن مريم በነቢይላህ ዳውድና በዒሳ ብኑ መርየም ምላስ ተረግመዋል አሉ። ذلك بما عصوا وكانوا يعتدون ምክንያቱ ምንድነው ከተባለ ወንጀል ፈጽመው ድንበር ያልፉ ስለነበረ ነው አሉ።
ሰበቡ ምንድነው ከተባለ ካኑ ላ የተናሀውነ ዐን ሙንከር ወንጀል እያዩ እየሰሙ ይሄ ወንጀል ነው ብሎ ባለመከልከላቸው ተረግመዋል አሉ። እኛ አብረን ልንረገም አንፈልግም። ያኺ መርከቧ ያልሆነ ቦታ ላይ ስትራመድ እኛ ሰፊናዋን የሚጎትቷት ያሉ ሰዎቹ ልክ አይደላችሁም ብለን ካልያዝናቸው እኛንም ጭምር ይዘውን ነው የሚጠፉት። ስለዚህ እኛ ሰፊናዋ ልክ አይደለችም ማለት አለብን። ኢንካር ሙንከር ማናደርግ ከሆነ አደጋ ነው። አምሩን ቢልማዕሩፍ ብቻ ከሆነ ሰውየው ከመስመር ውጭ ነው የሚሆነው። ካኑ ላ የተናሀውነ ዐን ሙንከሪን ፈዐሉሁ ለቢሰ ማ ካኑ የፍዐሉን ይላል አላህ። የዚህ አይነት ችግር እንዳይደርስብን ነው አሁን የምንጮኸው ያለ ነው። አላህን እንፍራ፣ ወደ ትክክለኛ መንገድ እንመራ፣ እንመካከር የምንለው ያለ ነው። እኛም ጭምር እንዳንጠፋ ነው። ለነፍሳችን አስበን ነው። ስለዚህ አንተ የሚገባህን አድርሰሃል። እዚህ ያሉት ዱዓቶችና መሻይኾች በጣም ብዙ ናቸው። ያው 4 ቀን 5 ቀን እዚህ ዳዕዋ እያደረጉ የነበሩ በጣም ብዙ ወንድሞችና እህቶች አሉ። ማሻአላህ ተባረከላህ። ስለዚህ ይህንን ነገር አሁንም ቢሆን ነሽር ልናደርግ ይገባል። አላህ የማይፈልገው ነቢዩ ሰለላሁ ዐለይሂ ወሰለም የማይፈልጉት ከሌላው ጋር የሚያመሳስለን ነገራቶች በሙሉ እስልምና ከልክለዋል። በፍጹም እነሱ መዝሙር ይላሉ ብለን እኛ እዚህ ደግሞ ናሽዳ ብለን ስሙ ለውጠን እናደርገዋለን እንዴ? ከዚህ በፊት እኮ አንድ ወንድም እንደዚህ ብለዋል። እነሱ መዝሙር ያደርጋሉ፣ እኛ መንዙማ እናደርጋለን። አብረን አንድ የሚያደርገን የት ላይ ነው? አንድ የሚያደርገን እንዴት ብለን ነው አንድ የምንሆነው? በምን በኩል ነው? ኻሊፉል የሁድ ወነሳራ እኮ ነው የሚለው። ስለዚህ እየቀለዱ ነው ያሉ፣ እያሸፉ ነው ያሉና ይህንን ነገር ጥንቃቄ እናድርግ ለማለት ነው። ማለች እችን ብቻ ላሰማ ካላስ ከዛኛም እንወጣለን። ያው እችን ስማት እንግዲህ እኔ አላየሁትም። አሁን እዛው ላይፉ ላይ ከኔ ውጭ የነበሩ እህትና ወንድሞች ቀርተው ነው የላኩልኝ። እንግዲህ አሁን ነው የደረሰኝ። ይሄ ነው በኋላ ጀማ ልንገራችሁ፣ ላይቭ ላይ ያላችሁ ሰዎች ታሪክ ውስጥ ሲዘትም ነበር። አንዴ በዚህ ፎቶ አንዴ በዚህ ያደርግ ሲዝት ነበር። ለቢዝነስ እና ለፍራንክ ለመለቃቀም ስለሆነ ከዚህ በኋላ ኡቅሲሙ ቢላህ ነው የምላችሁ። ምንም አይነት እድል አልሰጠውም። ወደ ስራችን ነው የምንገባው። ጀዛኩሙላሁ ኸይር። ሾክ አሪፍ ማለት አልገባኝም። ምንድን ነው? ከፈለገ እኔ ቤት ይምጣ፣ ከፈለገ እኔ ቤት ይምጣ። ከዚህ በኋላ እድል አልሰጠውም። እኔ ቤት ይምጣ ነው እሱ። እንግዲህ እኔ ጋር መጥቶ ከፈለገ ጥያቄ ያለው እኔ ይጠይቀኝ ነው የሚለው። እድል አልሰጠውም እና ወደ ስራ እገባለሁ፣ ገንዘቤን እሰበስባለሁ። ምን ያመጣል ነው? ማንም ሊያስቆመኝ አይችልም። ራሱ አይደለም እንደ ይህን ጥያቄ የጠየቀው ትላንትና ሆኖ ትላንትና ቁርአን እንቀራለን ብሎ ድገሙ ነው የሱን አንተ ቤትም ቢሆን እመጣለሁ ያለውን አሳያቸው። ለፍትህ ሁሉም እንዲፈርድ ነው። ያጀማ ባረካላህ ፊኩም። እስኪ ኮፒ ሊንክ አድርጉት ያጀማ። ምክንያቱም እኛ እሱ ባለው ነው ሄድ ነው። እሱ ቤትም ቢሆን ብሏል። ስሙት። እኛ ለሙዚቀኛና ለዘፈኝ እንኳን ብር አይደለም ሌላም ነገር አንሰጥም። እንግዲህ ራሱ የተናገረው ቪዲዮ አለ። ይኸው አሳያቸው ኡስታዝ በደንብ እንዳደረገ መሰላችሁ። ሱብሃንአላህ ለሰለላሁ ዐለይሂ ወሰለም ስሙ መጥቀስ ስለማልፈልግ ነው የዚህ ወንድማችንን። እኔ እንደውም ከቻላችሁ ይሄን ሪከርድ አድርጉ፣ ስክሪን ሪከርድ አድርጉት። የሚችል ከሆነ በስርዓት ቁርአን ቢተጅዊድ ማለት ነው። ቢተጅዊድ ቁጭ ብሎ እያየ አይደለ፣ በሂፍዝ ተውት፣ እያየ ቁርአን በነዛር እያየ እኔም ላይ ብላ አስቀምጣችሁ የምር ለቁርአን የሚጨነቅ ከሆነ ቁርአን ስቱዲዮ የምትከፍቱ ይመስል ምናምን ብሎ የሆነ ስክሪን ሪከርድ አሳይቶ ነበር። ላይቭን እየተከታተል ነው ነበረ። በመሀል ብሎ ካደረገኝ አካውንት ሳስቀምጥ ለቁርአን ሐቂቃ የምር እንደው ቦታ ካለህና እስቲ አንተ ስለ ቁርአን የምትጨነቅ ከሆነ ይህን ጥሪ አቀርብልሃለሁ። በዚህ አጋጣሚ ፊት ለፊት አንተን ቤት መምጣት ትችላለሁ። እኔም ቤት መተን ቁጭ ብለን ስለ ጉዳዩን በዛው እናነሳለን። ስለ አላማው በዛው እናነሳለን። አንተን ቤት ያለው ድገሙ። አንተን ቤት ያለው ባረካላህ አንተን ቤት ብለዋል አይደለ? ከዛ እኔ ደግሞ ቪዲዮ ሰርቼ ይኸው ቤት መምጣት ትችላለሁ። እኔም ቤት ይሄን ብለዋል። ከዛ በኋላ ይሄ ካለ በኋላ አሁን ደግሞ ልክ እንደ ጨዋ ወጥቶ የሰራው ቪዲዮ እንደዚህ ጠብቄው ይኸው ከዚህ በኋላ ጀማ ልንገራችሁ፣ ላይ ብላ ያላችሁ ሰዎች ታሪክ ውስጥ ሲዝትም ነበር። አንዴ በዚህ ፎቶ አንዴ በዚህ ያደርግ ሲዝት ነበር። ለቢዝነስ እና ለፍራንክ ለመለቃቀም ስለሆነ ከዚህ በኋላ ኡቅሲሙ ቢላህ ነው የምላችሁ። ምንም አይነት እድል አልሰጠውም። ወደ ስራችን ነው የምንገባው። ጀዛኩሙላሁ ኸይር። ሾክ አሪፍ ምንም አይነት እድል አልሰጠውም። እኛ ማትስራ እኮ ይቻላል ብላ ውስጥ ዝም ብለህ አስተግፊሩላህ አልዓዚም
ትክክለኛ ውሳኔ ነው የወሰንከው። በቃ እኛ ምንድነው ሀሳብ ከፈለገም ማውራት ከፈለገም ለሌላ ቀን ኡስታዞቹ ጠይቀው የሚሉት ነገር ይኖራል። ይህን ጠይቀው ሊሉት ይችላሉ። የድን መስአላ ላይ እነሱን ጠይቆ ማውራት እንችላለን። በቃ ምንም ችግር የለም። በነፃነት ማውራት እንችላለን። በቃ በነፃነት ማውራት እንችላለን ካልክ ይምጣ خلاص። አሁንም ጥሪያችን አቀርበንልሃል። በምትፈልግ ሰዓት ና እናስገባሃለን። ጥያቄ እንጠይቃለን። ያለዛ ጥሪውን አንተ ያቀርበህ ጥሪውን አንተ ራስህ አቀርበህ ጥሪውን ራስህ አልተቀበልክም። ስለዚህ እኔ ቤት ብለሃል፣ እኔ ቤት ጥሪ ያደረኩልህ አልመጣህም። አለቀ። ካሁን በኋላ አንተም እንግዲህ የፈለገ ነገር ወደ ስራ ይገባል ብሏል። እኛም ማድረግ ያለብን ነገር እናደርጋለን ማለት ነው። ኡስታዝ አይደል? صح ولا لا؟ ما نخليه يعني يلعب في اخوه مبارك. نعم تفضل. እኔ ያልኩ ያለሁት ይሄው በሚዲያ ስለመጣ ሶሻል ሚዲያ ስለመጣ እህትና ወንድም በእንደዚህ አይነት ነገራቶች ችግር እንዳይገቡ ብለን ነው እንጂ እነሱ እኮ እየሰሩ ነው። መስራታቸው መች ከለከልን እንደኛ? እኛም እኮ በምላሳችን ነው እንጂ መከልከል እኮ አልቻልንም። በምላሳችን ግን ቁርአን የሚለውን ሐዲስ የሚለውን እንናገራለን። ቁርአን ነው የተባለው ሐዲስ ነው የተባለው ብሎ የተቀበለ ፈአህለን ወሳለን። አይ እኛ እንቀጥላለን ያለ ሰው እኮ የምታደርገው ነገር የለም እኮ። ወማ ዐለይከ ኢለል በላግ ነው። እኛ አሁን ምክሩን ነው እየመከርን ያለ ነው። አላህ እንዲህ ይላል፣ መመከር ከሆነ በቁርአን ነው። ወዘኪር ቢልቁርአኒ መን የኻፉ ወዒድ ይላል አላህ። እነዚህ የውመል ቂያማን የጌታቸውን ቀጠሮ የሚፈሩ የሆኑ ሰዎች ቁርአንን እየጠቀስክ አስፈራራቸው። አላህ የሚለው ይሄ ነው። አስታውሳቸው፣ ነገ የሚጠብቀውን ነገር ተጠንቀቁ በሚለው በቁርአን አስታውሳቸው ስላለ እኛ በቁርአን እያስታወስን ነው ያለ ነው። ለዚህ ነገር እኛ ፍቃደኞች አይደለንም። ለዚህ የሽርኪ መንዙማ ለሚደረግበት ሙንከር ለሚሰራበት ነገር ፍቃደኞች አይደለም፣ አንተባበርም ነው። በሌላ ጉዳይ ግን አሁንም ቢሆን እነሱ የፈለገ ስም ቢሰጡን እኛ ሙስሊሞች ናቸው። በመካከላቸው የተቸገረ የተራበ የተጠማ የታመመ ሰው ካለ ወንድሞቻችን አሁንም ተባበሩ ብለን ዳዕዋ እናደርጋለን። ችግር የለብንም። ይሄ ፐርፐዝ ለዚህ ብቻ ስለመጣ ነው እኮ ተቃውሞ የተነሳበት። ወንድሞቼ እኔ ስራ ልሰራ ፈልጌ አንዳንድ ነገር አግዙኝ ተባበሩኝ እኮ ቢል ሁሉም ይተባበረው ነበረ። ችግር ያለው እኛ ሙንከር ነው ለምንረው ነገር ተባበሩኝ ስላ ነው። ወላ ተዓወኑ ዐለል ኢስሚ ወልዑድዋን ይለናል አላህ። በወንጀል አትተባበሩ፣ በወንጀል አትተጋገዙ ስለሚል ይሄ ወንጀል ነው አይሆንም እያልን እየበየን ነው እንጂ መከልከል እኮ አልቻልንም። ስለዚህ እነሱን የሚመስሉ ሰዎች 12 ሚሊዮን አይደለም 100 ሚሊዮንም ሊሰጡት ይችላሉ። ጉዳያችን አይደለም። እኛ ሐቃችን እየተወጣን ነው እንጂ እነሱ ሲፈልጉ በላይኑ ያርጉለት፣ የሚከለክለን ነገር የለም። ግን ቁርአን ይሄ ይላል ሐዲስ ይሄ ይላል ብለን እንናገራለን። ከሰሙ ፈቢሃ ወኒዕማ፣ ካልሰሙ እኛ ነገ አላህ ፊት ቁመን ጌታችንን ያዘዝከን ነገር አድርገናል። ሰዎቹ የመቃናት አለመቃናት ጉዳይ ግን ሌላ ነገር አለ። እኛ እየተባልን ያለ ነው ማዛ አጀብቱሙል ሙርሰሊን ነው የሚለው ቁርአን። ሸኾቹ ያለዋችሁ ለምን አልሰማችሁም አይደለም የሚለው አላህ። አላህ ምንድን ነው የሚለው? ማዛ አጀብቱሙል ሙርሰሊን፣ መልእክተኞቻችን ያስተላለፉት መልእክት ምን መልስ ሰጣችኋቸው ነው። ቁርአን ምን አለ ሐዲስ ምን አለ እንጂ ነገል ያሉ የሚባለውን ነገር ቦታ የለንምና ብዙም አንጨናነቅ በዚህ ጉዳይ ላይ ለማለት ነው። ባረከላሁ ፊክ። ብዙ ወንድሞች አሉ፣ አፉ በሉኝ። እዚህ ያላችሁ ገስት ላይ ያላችሁ ዱዓቶች፣ እንደዚሁም ታች በጣም ብዙ ዱዓቶች አሉና ዛሬ ወቅቱን ተሻምቼባቸዋለሁ። እነሱም አፉ በሉኝ። እህት ወንድሞቼ አፉ በሉኝ። ሙቤም አፉ በለኝ። ያንተ ወቅት ተሻመቤ ተሻማው። ወላሂ እኔ አንተን አመት ሙሉ እዚህ ጋር ቁጭ ብዬ ባዳምጥ አልጠግብም። ሀቅ ነው የምናገረው። ወላሂ ኡስታዝ አንድ አመት ቁጭ ብዬ አዳምጥ አልጠግብም። በቃ خلاص ከዚህ በላይ የአንተን ንግግር ከመስማት በላይ ምን የሚያስደስተኝ ነገር የለም። ሀቅ ነው የምናገረው። ወላሂ እኔ ምንም አይመስለኝም። የሁሉ ሰዓት እንኳን አውርተው እኔ 10 ደቂቃ ያወራ አልመሰለኝም። ሀቅ ነው የምነግረው። የናስ ለምን ሀቅ ስለሚናገር ገባችሁ? ሀቅ ምንጊዜም ያስደስታል፣ ባጥል ግን ምንጊዜም አያስደስትም። ገባችሁ? እና እንደነዚህ አይነት ኡስታዞቻችን አላህ ይጠብቃቸው። በተቻለ መጠን እዚህ ያላችሁ ሁላችሁ ኡስታዝን ፎሎ አድርጉት ኢንሻአላህ። ወላሂ ብዙ ነገር ትማራላችሁ። እና አልሐምዱሊላህ ኡስታዝ ከታች ወንድማችን ጀዛከላህ ኸይር ኡስታዝ ሐቢቢ አላህ ይጠውል ፊ እኔ ልውጣለሁ። እሺ ሰላም አለይኩም ወራህመቱላሂ ወበረካቱ። ፎሎ ያድርጉ ኡስታዝ። ባረከላሁ ፊክ። ኡስታዝን ፎሎ አድርጉት። ከስር ደግሞ ኮፒ ሊንኩን በደንብ 30 ሺህ እናስገባ ያ ጀማ። እስካሁን 28 ሺህ ላይ ነው የቆመው። ባረከላሁ ፊኩም። እሺ ወይኔ ትንሽ ልገባ። እሺ ተፈضل
بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على سيد الأنبياء والمرسلين يا أحبابي الكرام السلام عليكم ورحمة الله وبركاته يا حي دمتي تسمعنا يسمع حبيبي مرحبا إن شاء الله ده بجمري أكل يا ودس يالين زينا اللزاري بفلسطينوች በኩል ደስ የሚል خبر ወጥቷል ኢንሻአላህ በዛም ላይ ቪዲዮ ሰርቼበታለሁ ሙቪ ማንተ ብዙ ፎሎወርስም ስላለ ቪዲዮን አይተ በሰራው ደስ ይላል ኢንሻአላህ ከፊትም ዒድ ነው ያለው ለሙስሊሙማ ሁለት ዒድ የሚያደርግ ነው አዲስ خبر አለና አሁን በተነሳው በዚህ ባለፈውም እየተወራበት ነበርና እኔ ግን እንደግል ያለኝ ሐሳብ ኺላፍ በተነካካ ቁጥር እየተባባሰ ይመጣና ወደ እል ውስጥ ተጋብቶ ሌላ ነገር በተለይ ከስር ብዙ ሰው አለ ድንግንዛቤው አነስተኛ ሆነ ሰው አለ ነገሮችን በሌላ አቅጣጫ የሚረዳ አለ ያ ነገር ወደ እል ውስጥ ገብቶ የባሰ ደግሞ ያንን ነገር ከማስተካከል ይልቅ ወደ ማባባሱ እንዳይመጣ ኢንሻአላህ ያለንበትም ደግሞ ቀናቶች በጣም ውድ የሆኑ ቀናቶች ናቸውና እነኚህንም ቀን በእንደዚህ አይነት እርስ በርስ ቃላቶች በመለዋወጥና ቀልብ በመሰባበር ያለፉ እንዳይሆኑ ለሚቀጥለው አመት መድረሳችንን አላህ ነው የሚያውቀው አሁን ግን ይህን እድል አግኝተናል በተለይ ኻሰተን ከፊት ደግሞ 9ኛዋ ቀን አለችና እቺን ቀን ደግሞ በተለየ ሁኔታ ሁላችንም ለመጠቀም መሞከር አለብን አውፍ መባባል አለብን ያው ብዙ ማንስ ማባባቸው ነገሮች ሊኖሩ ይችላሉ ያው ዱንያ በጥቅሉ የፈተና ሀገር ነች ነገር ግን በቻልነው አቅም የረሱል ሰለላሁ ዐለይሂ ወሰለም ሐታ ንፍቅና ላለባቸው ሰዎች ራሱል ሙናፊቅ ለተባለው ለአብዱላህ ኢብኑ ሱሉል እንኳን ዱዓ ያደርጉለት ነበረ ሐታ ሲሞት ልብሳቸውን እንኳን ሲጠየቁ ዝም አላሉትም እንደዚሁም ደግሞ አይሁዱ ባጠገባቸው ጀናዛው ሲያልፍ አልቅሰውለት ነበር ረሱል ሰለላሁ ዐለይሂ ወሰለም ይህ ሰው አመለጠኝ ብለው እሳቸው አንድ ነገር ሲናገሩ ከምን አንፃር ነው ረህማ አንፃር ነው ከእዝነት አንፃር ነው እኛም ይሄ ነገር ወደ አሁን ያደረግን ያለነው ሐቂቀተን አላህን ፈርተንና የዲን ጉዳይ አሳስቦን ነው ወይስ እል ውስጥ ተጋብተን ነው ይህን ሁላችንም መገንዘብ አለብን የአሊን ረዲየላሁ ዐንሁ ታሪክ ማስታወስ አለብን አሊ ረዲየላሁ ዐንሁ ከአንድ ኩፋር ጋር ጂሃድ ላይ ጥለውት ሊገሉት ባሉበት ሁኔታ ላይ ምራቁን ተፋባቸው ከዛ እሳቸው ምን አሰቡ ተውት ማለት ነው ሲለቁት ጊዜ ደነገጠ ጨርሰኝ እንጂ ለምንድነው የምትወኝ ሲለው ስተፋብኝ ጊዜ እል ውስጥ ገባውኝ ስለዚህ እኔ ደግሞ ለአላህ ብዬ ነው ካንተ ጋር እየታገልኩ ያለሁትና ለዛ ነው የተውኩ አሉት የዚህ ጊዜ ይሄ ሰውዬ ሰለመ ስራቸው ሁሉ ለአላህ Subhanahu Wa Ta'ala ነበረ እኛም ምን ያህል እዚህ አሁን ያለንበት ነገር ላይ ከምናወራው ነገር አንፃር ከዚህም ቡድን ከዛም ቡድን ያለው ነገር ከምን አንፃር ነው እያወራን ያለ ነው ያንን ነገር ሁላችንም ማጤን አለብንና ረገብ የሚልበት ሁኔታ ደግሞ በመፈጠረው ኸይር ነው ምክንያቱም የባሰ ነው እየመጣ ያለውና የተለያዩ ቪዲዮዎችም እየተሰሩ ያኛውም ድረድ እየሰጠ ያው ሚዲያው እንዳለ በዚህ ከበር ነው በቃ የተቆጣጥሮት ያለው ቀናቶቹ ደግሞ በጣም ውድና እንግዲህ እንደቀደም እንዳልኩት በሚቀጥለው ላናገኛቸው የምንችሉት ቀናቶች ናቸውና ረገብ ማለቱ ላይ ብናተኩር አፍወን ያው እንደገላሳ ኢንሻአላህ ጀዛከላሁ ኸይር ሐቢቢ ባረከላሁ ፊክ አላህ እንግዲህ ለዚህ ቀናት ኸይር ቀናቶችም ይወፍቀን ልክ ነው እኛም እንግዲህ የምንፈልገው ለዚህ ነበረ እዚህ መተን እንድንነጋገርና ያለውን ነገር ተነጋግረን አላማው ምንድነው የስቱዲዮ አላማ ጥሪው ምሶ ስላቀረበልን ቁርአን ቀርተን በዚህ ጉዳይ ላይ እንድንተዋወስና አንዳንድ ነገር ነበረ ግን ይሄን ነገር እሱ አልፈለገውም እና ስለዚህ እኛ ምንም ነገር ማድረግ አንችልም አሁንም በዚህ ጉዳይ ላይ እኔ እቀጥላለሁ ሐራም እንዲስፋፋ ፈሳድ እንዲስፋፋ እያረኩ ነው እያለ ነው እኛም ኢንሻአላህ ኢባዳችን እያረግን ነገሮችን ማስቆም ያለብን ነገር እንዲቆም እናደርጋለን በእስልምና والله እኔም ደስ ብሎኝ ነበር ስሰማ ቀድም ልትወያዩ እንደሆነና ላይቭ ላይ ልገቡ እንደሆነ ያለው ነገር ስሰማ والله ደስ ብሎኝ ነበር እሱ አልፈለገም እኛ ጥሪ ያቀርበናል ኡስታዞች እዚህ ጋር እየጠበቁ ነበር እኔም እየጠበቁ ነበር ይሄ ደግሞ ንቀት ነው ገባችሁ ሰው አንድ ሰውን ቀጥሮ አንድ የሙስሊም ተግባር አይደለም ያደረገው ነገር ስለዚህ እኛ የሱ የሚከተሉት የሚወዱት የሚያከብሩት ይስቶት ግን የኛዎቹ ደግሞ ጥንቃቄ ማድረግ እንዳለባቸው በዚህ ሐራም ላይ እንዲሳተፉ ማድረግ የለብንም تفضل استاذ سعود بارك الله فيك خلاص بارك الله فيكم جزاكم الله خيرا على كل حال ان شاء الله ወንድማችን ያመላከተው አንዱ ትልቅ ነገር ነው የነዚህ 10 ቀናቶች አላህ ዘንድ በጣም የተወደዱ ናቸው ነብዩ ሰለላሁ ዐለይሂ ወሰለም ما من ايام
ኔትወርክ እያዘው ነው ኡስታዝ ይደረግ ያ ጀማ ኮፒ ሊንክ የለም ለዛ ነው ሙቤ በኮፒ ሊንክ ባረከላሁ ፊኩም ኮፒ ሊንክ አድርጉ ኡስታዝ ኔትወርክ እያዘው ነው ኢንሻአላህ 30 ሺህ ንግባ ባረከላሁ ፊኩም ኡስታዝ ሱዑድ ኔትወርክ ይዘዋል ሐቢቢ ኔትወርክ ይዞታል ሐሰን تفضل ኡስታዝ እስከሚስተካከል ቢስሚላህ ሐቢቢ خير شكرا እዚህ ላይ ሌላም አንድ ሁለት መልእክት ማስተላለፈው ነገር አለኝ አንደኛ እሺ ለከመጣ ስለሆነ የተወሰነ ሰዎች ነው ማስገባው በቃ ከዛ እንወጣለን ኢንሻአላህ ሰዓቱም እየሄደ ነው نعم تفضل حبيبي ከሙዓዝ ጎን የሚቆመው ወንድሞቻችን ሙዓዝ ማሊክ الملوك ብላችሁ አትጻፉ ليس هنالك مالك الملوك إلا الله عرفتم king of king is مالك الملوك የንጉሶች ንጉስ ሙዓዝ ማሊክ الملوك ወቁት እስኪ ምን ይሄ ነው እኛ እየጠላን ያለ ነው ለአላህ ብቻ የሆነ ነገር ምይሮጣችሁ ለፍጡር አትስጡ አበቃ ይሄ ነገር ነው ከአላህ ውጭ የንጉሶች ንጉስ ማንም የለም ነብዩ ለራሱ የንጉሶች ንጉስ አይደሉም እንኳን አንድ አዝማሪ አይደለምና ማለት ነው ተግባባን እንጠንቀቅ ጥንቃቄ ይኖራል አንድ ይሄን والله ብዙ ኮሜንቶች ላይ ይሄ ፉክክር በቃ ያስመሰላችሁት እዚህ ኮሜንት ላይ የተለያየ ኮሜንት ሙዓዝ is king of king what does meaning of king of king ታውቁታላችሁ ወይስ ዝም ብላችሁ ነው የምትጽፉት ከባድ ቃል ነው ተጠንቀቁት እሺ ዝም ብለ የመጣልን ነገር አይደለም መጻፍ ለአላህ የሚገባ ነገር ለአላህ እንስጥ ተግባባን አንድ ሰው ደግሞ ስንወድ ለአላህ ብለን ነው መውደድ ያለብን ምክንያቱም የአላህ ታዛዥ ባሪያ በመሆኑ ምክንያት የስሜቱ ባሪያ ሳይሆን የስሜት ባሪያ የሚባል አለ የገንዘብ ባሪያ የሚባል አለ የቁሳቁስ ባሪያ የሚባል አለ ብዙ ባሪያዎች አይነት አለ የአላህ ባሪያ ሲሆን ነው የሰው ልጅ መውደድ ያለብን ትክክለኛ አላህ ባሪያ ሲሆን ሁለተኛ ነገር ደግሞ በነሱ በኩል ያሉትን አህባሽም ነን ይበሉ ሱፊያንን ይበሉ የፈለጉት ይበሉ አንድ ጥሪ ላቀርብላችሁ የምፈልገው በአቂዳ ዙሪያ እኛ ያዝነው ቀብር መገዛትም ሆነ ሚዲያ ላይ የወጡና ዶክተር ማን ነው የሚባል ዶክተር አቡበከር ነው የሚሉት እየወጣ ሷሊሖች መለመን ችግር የለውም አጅር ያስገኛል የሚባለው ነገር እስኪ በዚህ ዙሪያ በቁርአን እና በሐዲስ በሁለት መስፈርቶች ማለት ነው አላ ፈህሚ ሰለፊን الصالح በሱሐቦች አረዳድ ውይይት ከፈለጉ ይቅረቡ በውስጥ ጻፉልኝ በፈለጋችሁ በሰዓት በፈለጋችሁ ከፈለጋችሁ ቤታችሁ ደርሰው መጣለሁ ሺህ ሆናችሁም ተሰባሰቡ በዚህ ዙሪያ ነገር ግን ቁርአን እና ሐዲስ አላህ ከዓርሽ በላይ አይደለም አላሁ መውጁዱን ቢላ መካን ርዕስ የፈለጋችሁትን ያዙ ተግባብተናል በመውሊድ ዙሪያም አድርጉት በፈለጋችሁ በመንዙማ ዙሪያም አድርጉት ይሄ እናንተ በምትጮሁት መንዙማ የለም አጅር ያስገኛል በምትሉት አሁን ይሄ ለዱንያ ለዲን ነው ብላችሁ ለምታስቡት ከፈለጋችሁ በዚሁ በ12 ሚሊዮን ዙሪያም ይሁን ተግባብተናል ርዕስ ያዙ ምረጡ እንደፈለጋችሁ በዚህ ዙሪያ እንወያይ መመሪያችን ሙስሊም እስከሆን ድረስ ቁርአን እና ሐዲስ ነው ነብዩ ጋር የነበሩ ሱሐቦች በተረዱ ተረዳድ ተረድተን በዛ መንገድ እንወያይ ምክንያቱም መጥፋት ስለሌለባችሁ ነው ያላችሁበት መንገድ ክፉ ነው والله እየሰራችሁት ያላችሁት ስራ አህባሾች ስራው ከእስልምና የሚያስወጣ ስራ ነው እኛ ግን ካፊር ማለት ስለማንችል ነው ነገር ግን ቡርሃን አስረድተን ማስረጃ አቅርበንላችሁ ሁጃ ይኖራችሁ ሙስሊም ነን በመትሉበት ምክንያት በትክክል ቀብርን መገዛት በትክክል የቀብርን አፈር መብላት ይቻላል ይመጣና ሸሆቹ ቀብር ዘንድ ሄዶ ልጅ ስጠኝ ማለት ይቻላል ይልሃል ማስረጃ ጅብሪል ልጅ መስጠት ይችላል ብላችሁ ጠይቁ ጅብሪል ማን ይላከው ጅብሪል ማን ይላከው እዚህ ላይ ጥያቄ ተልኮ ነው ጅብሪል መርየም ዘንድ ተልኮ ነው ይሄ ቀብር ውስጥ የተኛው ባሪያስ ልጅ እንዲሰጥ ዘንድ ነው የተላከው ወይስ እሱ ራሱ አላህን ተገዝቶ ለራሱ ቀብር ኸይር ስራ ሰርቶ እንዲሄድ ነው የተላከው ማስረጃ ሲያመጡ ሙሳ ነብዩላህ ሙሳ ይጠቅማሉ
ያ የአላህ ተአምር ነው። አላህ ስብሐነ ወተዓላ ሰማይ ላይ ነቢዩላህ ሙሳ ነቢያችን ጋር እንዲገናኝ ያደረገበት የራሱ ተአምር አለው። ምክንያት ተአምር እና በዚህ ዙሪያ ከፈለጋችሁ በውስጥ ጻፉልኝ። በፈለጋችሁበት ሰዓት ከፈለጋችሁ ከ8 ሰዓት በኋላ ታገኙኛላችሁ። ሙራድ ቤት ጥሪ ያቀርበዋል። እንግዲህ ኢንሻአላህ ጥሪውን ተቀብላችሁ እሱ ጋር እንግዲህ መወያየት ትችላላችሁ። በዚህ ላይ እውቀት አለኝ እና ከኔ ጋር መወያየት የሚፈልግ መርሐባ ሐያኩም አላህ እያለ ነው። እኛ እንግዲህ ጥሪያችንም አሁን ሙአዝ አንተ 12 ሚሊዮን ብር ለስቴዲዮ ነው ያስፈልገኛል እያልክ ያለው ለቁርአን ለምን ናና እዚህ ጋር ጥያቄ አለን፣ ጥያቄያችን መልስልን። ዛሬም ጠብቀናል፣ አልመጣንም። አልሙሂም አላህ ካለህበት ሽርክ ካለህበት ፊትና አላህ ያውጣ እና ዱዓ እናደርግልሃለን። አንተ ወንድማችን ነህ። እኛ እንደናንተ አናካፍራችሁ፣ መጥፎ ነገር አንነገራችሁም። አላህ እንግዲህ በዚህ ምርጥ ቀናቶች ላይ ኢባዳችን ላይ እንድንጠክር አላህ ይወፍቀን። በዱዓ እንረሳሳ። ዱዓ አድርጉለት። አሳላይቱ ወይም ለኸይር ይሆናል እኮ ወላሂ ወይንም ለኸይር ይሆናል። ግን እስኪ ሁላችንም ዱዓ ከልባችን ዱዓ እናድርግለት ለወንድማችን። አላህ ሂዳያ ይስጠው። ወላሂ አይታወቅም። ነገ ዛሬ እዚህ ጋር ቁጭ ብለን ሁሉ የለፋንበት ውጤቱ ነገ ስናየው ልንደሰትበት እንችላለን። ይሄን ነው እንግዲህ እኔ አላማ አድርጌ ይሄ ወንድማችን ተወብቶ ወደ አላህ ተመልሶ ነገ ተጸጽቶ ልናየው እንችላለን እና አሁንም ዱዓ አድርጉለት። አላህ ቀጥተኛው መንገድ እንዲመራውና ቶባ እንዲል ወደ አላህ እንዲመለስ ከዚህ ከዘፈን ከሽርክ ከምናምን ነፃ ሆኖ መልካም የአላህ ባሪያ በዚህ ድምፁ ቁርአን እንዲቀራበት ኢንሻአላህ። ይሄ ነው እኔ ዱዓ ማድረግለት። አሁንም ምንም ነገር ጠላቻ የለብንም፣ ዱዓ እናደርግለታለን። በተረፈ ያው ለረጅም ሰዓት ነው እዚህ ቁጭ ያልነው። ከዚህ በላይ ሊይዛችሁ አልፈልግም ሀባይቢ። እውነቱም እንደተባለው ወሩ ይሄ እንግዲህ ቀናት 10 ቀናት ምርጥ ቀናት ነው። ይሄ ኢባዳ ቀን ነው። ኢንሻአላህ ሁላችን ትንሽ ቁርአን እንቅራ፣ ዱዓ እናርግ። ወደ ኢባዳችን ደግሞ ትንሽ እንመለስና እስኪ ለዛሬ ይበቃናል። ሌላ አዲስ ነገር ካለ ኢንሻአላህ መረጃ ካለኝ ያው በቪዲዮ ሰርቼ አስተላልፍላችኋለሁ ኢንሻአላህ። ምን ትላለህ?